ዙሪያችን ላይ ያሉ ሰዎችን መህሙም ሲሆኑ ሲጨነቁ ውስጣቸው ስብር ብሎ ህይወት ከብዷቸው ስናይ ጠይቀናቸው እናቅ ይሆን? ምን ነው ስብር አልክ? ምን ነው ተከዝክ? ይህ ብቻ ዱንያ ላይ ካለ ነገር ሁሉ ሊበልጥባቸው ይችላል። ይህን የሚላቸው አጣው ሊሆን ይችላል። ለኔ የሚያስብ የለም ብለው ያሰቡ ሊሆን ይችላል። ስለዚህ በዙሪያችን ያሉ ሰዎች በተለያየ መንገድ የምናገኛቸው ሰዎች የህይወት ክብደት ሰብሯቸው ውስጣቸውን ሐዘን ውስጥ ስናያቸው ማሊ አራከ ሙንከሲራን ምን ነው ስብር አልክ? አብሽር አይዞህ አለሁልህ አብሽር ይህም ያልፋል ልንላቸው ደረታቸውን ቸብ ቸብ አድርገን ልናበረታቸው የግድ ይለናል። ነብዩ አለይሂ ሰላቱ ወሰላም በእርግጥም ደይኑን ከፍለውለታል። እዚህ ሐዲስ ላይ በቀጥታ ባይጠቀስም ለምን ነቢያችን ሰለላሁ ዐለይሂ ወሰለም መን ተረከ ማለን ፈሊወረሰቲሂ አንድ ሰው ገንዘብ ከተወ የተወው ገንዘብ ለወራሾቹ ነው። ነገር ግን አንድ ሰው ደይን ከተወ በእኛ ላይ ነው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ደይን ይከፍሉ ነበር። የሰሓቦቻቸውን ደይን ይመልሱ ነበር፣ ይከፍሉ ነበር። ወራሽ ደግሞ ያለው ንብረት ጥለው በሚሄዱበት ጊዜ ደግሞ ለወራሾቻቸው ይሆን ነበር። ሆስፒታል ልንጠይቅ ሄደን ምናልባትም የጠየቅነው ሰው ከቀናት በኋላ ወደ አኺራ ሄዶ የምናቃቸው ቤተሰቦች የሚወዱትን ወላጃቸውን ወንድማቸውን ደጋፊያቸውን በማጣት ልባቸው ተሰብሮ ባለበት ሰዓት ደይን ደግሞ እንዳይሰብራቸው ደይን ያለባቸው መሆኑን አውቀን ደይናቸውን መዝጋት ችለናል። አብሽሩ አይዟችሁ ምን ነው ተከዝክ አይዞህ ወንድሜ አፈላ ኡበሽሩክ አበስራለሁ አይዞህ መልካም ነገር ይመጣል ኸይር ነገር ያጋጥማል አይዞህ ብለን ከልባችን የነርሱ ደጋፊ ሆነን እየቆምን ነው። ይሄ ህይወት መርሃችን መሆን ይኖርበታል። ሰዎች ምንም ያክል ደረጃ ላይ ቢደርሱ ተመልከቱ፣ አባቱ ሸሂድ እንደሆነ ያውቃል፣ የሸሃዳዎችንም ደረጃ ይረዳል። ነገር ግን የህይወት ከባድነት ሰውን ሊያስተክዝ ሊያሳዝን ይችላል። ሰውነት ደካማነት ነው። ከጎን ሰው ይፈልጋል፣ ሰው ይፈልጋል። ብቻውን ሆኖ የማይሸከማቸው ብዙ ጉዳዮች ይኖራሉና እስኪ በዙሪያችን አሰስ እናድርግ። እኛም ስብራት ሲደርስብን አላህ Subhanahu Wa Ta'ala አይዞህ ምን ነው ተሰበርክ የሚል ሰው ይልክልናል። እኛ ለሰዎች ስንሆን አላህ ለኛም ሰው ያደርግልናል። ሁሌም ሰዎችን ጠንካራ ብቻ እንደሆኑ አናስብ። በተለይ ዕውቀት አላቸው ሲባል ገንዘብ አላቸው ሲባል ወይም የሆነ ትልቅ ማህበራዊ ስታተስ ላይ ናቸው ሲባል በሁሉም ነገር ጠንካራ የሆኑ ይመስለናል። ሰው ግን የራሱ ድክመት አለው። ያችን ድክመቱን አይዞህ የሚለው ይፈልጋል። እርስ በርስ እንደጋገፍ፣ ስብራታችን እንጠያየቅ። አብሽር አፈላ ኡበሽሩክ ላብስርህ ወይ እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ያን የተተከዘ ያን የተሰበረ ልብ የምንጠግንበት መልካም ንግግር ሁሌም አይለየን ለማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።